አድቨርሲቲ ኮሸንት ስለሚባል ነገር ብዙ ጊዜ ሲወራ ልብ ብለን አንሰማም፣ ወይም ደግሞ ብዙ ጊዜ አይነገርም። እኛ የምንሰማው ወይም ደግሞ በተደጋጋሚ የሚባሉት ስለ አይኪው፣ ስለ ኢሞሽናል ኢንቴሊጀንስ የመሳሰሉ ነገሮች ይነሳል፣ ይወራል። ብዙ ጊዜ ስልጠናዎች ላይ ይሰጣል። እንዲሁም ደግሞ ሰዎች ምክር ሲሰጡ፣ ሀሳብ ሲሰጡ ስለዛ ነገር ይነሳል። ነገር ግን ስለዚህ ስለ አድቨርሲቲ ኮሸንት ብዙ ጊዜ አይወራም። ነገር ግን እጅግ በጣም አስፈላጊና በተለይ ራስን በመለወጥ ራስን በማሳደግ በነገሮች ውስጥ በማለፍ ሰፈር በማድረግ ያንን ነገር ፔኑን ተቋቁሞ በማለፍ ውስጥ ያንን ነገር ሂደቱን የሚያስረዳን ሀሳብ ነው። አድቨርሲቲ ኮሸንት ማለት ችግርን የመቋቋም አቅም ማለት ነው። ስፔሻሊ ብዙሃን ኢትዮጵያውያኖች በዚህ ጉዳይ እንኳን አንታማምኑት መናገር። ምክንያቱም የመጣንበት መንገድ ብዙዎቻችን ያሳለፍነው ህይወት በልጅነት ሊሆን ይችላል። አት ሰም ፖይንት ኦፍ አወር ላይፍ ያሳለፍናቸውን ፔኖች አሉ። እነዛ ፔኖች እኛን የሚሰሩን እኛን የሚለውጡ ናቸው። ምን ያክል ጊዜ በነዛ ፔኖቹ ሰፈር አድርገን መቆየት እንችላለን፣ ምን ያክል ከዛ ነገር ሰርቫይቭ አድርገን መውጣት እንችላለን የሚል የሚያሳይ ሀሳብ ነው። ስለዚህ እቺ ኮሸንታችን ላይ እቺ አድቨርሲቲ ኮሸንት ላይ ወይም ደግሞ ችግርን የመቋቋም አቅማችን ላይ እጅግ በጣም መዳበር ያለባት እጅግ በጣም መስተካከል በደንብ መሻሻል ያለባት ነገር ነች። ምክንያቱም የትኛውም ጥሩ ብለን የምንጠብቀው ነገር ወይም የምንፈልገው ነገር ወይዘር መንፈሳዊ ብለን ሊሆን ይችላል። በዚህ ዓለም ላይ ያለው ማንኛውም ነገር ሰክሲድ ማድረግ ማሳካት የምንፈልገው ነገር በሙሉ ጊዜ ይፈልጋል። ጊዜም ብቻ ሳይሆን ደግሞ ተጎድተንም ነው ያንን ነገር የምናገኘው። ስለዚህ በዛ ጉዳት ውስጥ ጸንቶ የምንፈልግበት እስክንደርስ ድረስ ታግሶ መቆየትን የሚያስተምረን ስለሆነ ይህችን ሀሳብ በደንብ ማየት